ሰላም ቤተሰቦች፣ ወደ አዲስ ቻፕተር ፈርቲሊቲ ሀብ ዩቲዩብ ቻናል እንኳን በደህና መጣችሁ። በዛሬው ቪዲዮ የተዘበራረቀ የሚኒስትሬሽን ሳይክል ላላቸው ሴቶች ወይም ደግሞ ሚኒስትሬሽን ሳይክላቸውን ኮንሲስተንት በሆነ ቀን ለማይመለከቱ በተዘበራረቀ ቀን ለሚመለከቱ ሴቶች እርግዝና የሚፈጠርባቸውን ቀናቶች እንዴት ካልኩሌት እንደምናደርግ አሳያችኋለሁ። ሬጉላር የሆነ ሚኒስትሬሽን ሳይክል ወይም ደግሞ ኮንሲስተንት የሆነ የወር አበባ የምታዩ ሴቶች ወይም በተመሳሳይ ኦልሞስት በተመሳሳይ ቀናት የወር አበባችሁን ለምታዩ ሴቶች እርግዝና የሚፈጠርባቸውን ቀናቶች እንዴት ካልኩሌት እንደሚደረግ እንዲሁም እርግዝና ለሚፈልጉ ባለትዳሮች ወይም ጥንዶች መቼ ግንኙነት ማድረግ እንዳለባቸው፣ ለእርግዝና ላልተዘጋጁ ጥንዶች ወይም ባለትዳሮች ደግሞ መቼ ግንኙነት ማድረግ እንዳለባቸው ወይም መቼ ግንኙነት ማድረግ እንደሌለባቸው የሚያሳይ ቪዲዮ ከዚህ በፊት ስለሰራሁላችሁ የአዲስ ቻፕተር ፈርቲሊቲ ሀብ ዩቲዩብ ቻናል ላይ በመመልከት ሙሉን ቪዲዮ እንድታዩት ጋብዛለሁ። እጅጉን ትጠቀሙበታላችሁ። በዛሬው ቪዲዮ ግን ብዙ ሴቶች ኤክስፒሪየንስ በሚያደርጉት በተዘበራረቀ የሚኒስትሬሽን ሳይክል ሌንግዝ ዙሪያ ነው የምንመለከተው። ይሄ የተዘበራረቀ የሚኒስትሬሽን ሳይክል ስንል የወር አበባ ዑደት ኮንሲስተንት ባልሆነ ቀን ሲመጣ ነው የተዘበራረቀ የሚኒስትሬሽን ሳይክል እንለዋለን። ለምሳሌ የዛሬ 4 ወር በ28ኛው ቀን መጥቶ ሊሆን ይችላል። የዛሬ 3 ወር በ30ኛው ቀን መጥቶ ሊሆን ይችላል። የዛሬ 2 ወር እንደገና ተመልሶ በ27ኛው ቀን መጥቶ ሊሆን ይችላል። የዛሬ ወር ደግሞ እንደገና ተመልሶ በ32ኛው ቀን መጥቶ ሊሆን ይችላል። ስለዚህ እንደዚህ ዝብርቅርቅ ያሉ ፓተርኖች ካሉ የተዘበራረቀ ሚኒስትሬሽን ሳይክል ሌንግዝ እንለዋለን ማለት ነው። ስለዚህ በዛሬው ዕለት እንደዚህ አይነት የሚኒስትሬሽን ሳይክል ፓተርን ላላችሁ ሴቶች እርግዝና የሚፈጠርባቸውን ቀናቶች እንዴት ካልኩሌት እንደምናደርግ በዝርዝር እንመለከታለን። እርግዝና ለምትፈልጉ ባለትዳሮች ወይ ጥንዶች መቼ ግንኙነት ማድረግ እንዳለባችሁ፣ ለእርግዝና ላልተዘጋጃችሁ ጥንዶች ወይ ባለትዳሮች ደግሞ መቼ ግንኙነት ማድረግ እንደሌለባችሁ ወይም ደግሞ መቼ ግንኙነት ማድረግ እንዳለባችሁ በዝርዝር የምትማሩበት ስለሆነ ይሄን ቻናል ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ ድረስ እንድትመለከቱት አደራ እንላለን። ብዙ ሴቶች ደግሞ የዚህ የተዘበራረቀ ሚኒስትሬሽን ሳይክል ሌንግዝ ኤክስፒሪየንስ ስለሚያደርጉ ይህን ቪዲዮ ለእህቶቻችሁ፣ ለቤተሰቦቻችሁ እንዲሁም ለጓደኞቻችሁ ሼር በማድረግ ብዙ ሰው እንዲማርበት እንድታደርጉ ማስገንዘብ እንፈልጋለን። ሰላም፣ ፍጹም መሬ ነኝ። የአዲስ ቻፕተር ፈርቲሊቲ ሀብ ፒኤልሲ መስራችና ማኔጂንግ ዳይሬክተር። ወደ ካልኩሌሽኑ ከመግባታችን በፊት ሁለት መሰረታዊ ነገሮች ማወቅ ይኖርባቸዋል። አንደኛ የሚኒስትሬሽን ሳይክል ሌንግዝ ምን ማለት እንደሆነ ማወቅ ይኖርብሻል። የሚኒስትሬሽን ሳይክል ሌንግዝ ብዙ ሴቶች አንደርስታንድ እንደሚያደርጉት እቺ ብሊድ የምታደርግባት ወይም ደግሞ ሚኒስትሬሽን ፍሳሹ የሚፈስባቸውን ቀናቶች ነው። 3 ቀን፣ 4 ቀን፣ 5 ቀን፣ 2 ቀን እስከ 7 ቀን እሷን ነው የሚናገሩት። እሱ አይደለም አክቹዋሊ የሚኒስትሬሽን ሳይክል ሌንግዝ። የአንድ ሴት የወር አበባ ሌንግዝሽ ምንድን ነው፣ ምን ያህል ነው ብለሽ ስትጠየቂ ካልኩሌት የምታደርጊው ለምሳሌ ከዚህ በፊት ያየሽበት ፔሪድ የጀመረበት ደም መፍሰስ የጀመረበት ቀን አንድ ብለሽ ትቆጥሪና የሚቀጥለውን ፔሪድ ያየሽበት ቀን በፊት ያለችዋ ቀን ድረስ ያሉትን ቀናቶች ቆጥረሽ ነው የፔሪድ ሌንግዝሽን የምታውቂው ማለት ነው። ለምሳሌ ባለፈው ግንቦት 1 ከሆነ ሁለተኛ ያየሽው ሁለተኛው በኋላ የመጣው እንደገና ፔሪድ ግንቦት 29 ላይ ከሆነ ያንቺ የሚኒስትሬሽን ሳይክል ሌንግዝሽ ከግንቦት 1 እስከ ግንቦት 28 ነው ማለት ነው። 29 ያኛው ሳይክል የመጣበት ነው። ስለዚህ ከግንቦት 1 እስከ ግንቦት 28 ያሉት ቀናቶች ያንቺ የሚኒስትሬሽን ሳይክል ሌንግዝ ነው ለዛኛው ወር ማለት ነው። ስለዚህ በመሃሉ ስንት ቀናቶች አሉ? 28 ቀናቶች አሉ ማለት ነው። ግንቦት 1 መጥቶ ግንቦት 30 ያኛው ግንቦት 30 ቢሆን የመጣው በመሃል ስንት ቀኖች አሉ? 29 ቀኖች አሉ። ግንቦት 30 ሁለተኛው የጀመረበት ነው፣ ያኛው ዙር የጀመረበት ነው። ስለዚህ ለዛኛው ዙር ነው የሚቆጠረው። እዚህኛው ላይ የሚቆጠረው ከግንቦት 1 ጀምሮ እስከ ግንቦት 29 ነው ማለት ነው። ግንቦት 27 ቢመጣ ግንቦት 1 እና ግንቦት 27 ቢመጣ 27 የዛኛው ሳይክል መጀመሪያው ስለሆነ አትቆጥሪው። ስለዚህ ከግንቦት 1 እስከ ግንቦት 26 ቀናት አሉሽ ማለት ነው። ስለዚህ ሚኒስትሬሽን ሳይክል ሌንግዝ እንደዚህ ነው የምትቆጥሪው ማለት ነው። ለምሳሌ ነው እዚህ ላይ ለምሳሌ ይህ ግንቦት ወር ነው እንበልና ግንቦት 1 ላይ የመጀመሪያው ቀን ደም የምታይበት ቀን ያየሽበት ቀን ግንቦት 1 ቢሆንና ቀጥሎ ያየሽው እንደገና ግንቦት 27 ቢሆን ግንቦት 28 ቢሆን እነዚህ እንግዲህ 1 2 3 4 ምናልባት ብሊድ የምታደርግባቸው ቀናቶች ሊሆኑ ይችላሉ። ደም የሚፈስባት ቀናቶች ሊሆኑ ይችላሉ። ስለዚህ
ያንቺ የሜንስትሬሽን ሳይክል ሌንግዝሽ ግንቦት ላይ ከመቼ ጀምሮ ነው ማለት ነው? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ድረስ ነው የሚሄደው ማለት ነው። ምክንያቱም ይቺ 28ኛዋ ቀን የቀጣዩ ፔሪድ ብሊዲንግ ያየሽበት ቀን ነው ማለት ነው። ስለዚህ እሷ አንቆጥርም እስከዚህ ድረስ 27 ቀን ነው ማለት ነው። ለምሳሌ አንድ ይቅርና በአራት አየሽንበል ግንቦት 4 አይተሽ ቀጣዩም ደግሞ ግንቦት 30 ላይ አየሽንበል ደም የጀመረሽ ግንቦት 4 ላይ መታየት የጀመረሽ በአራት ከሆነ 4 5 6 7 ወይም 4 5 6 እንደ የሁኔታው ደም የሚፈስባቸው ቀናቶች ሊሆኑ ይችላሉ። ስለዚህ ቀኖቹን እንቆጥራለን ማለት ነው። አንድ በአራት ነው የጀመረች፣ ስለዚህ ከአራት ጀምሮ እንቆጥራለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 ነው ማለት ነው የሜንስትሬሽን ሳይክል ሌንግዝሽ። ምክንያቱም ይችኛዋ የሌላ ሳይክል መጀመሪያዋ ቀን ስለሆነች ማለት ነው። ስለዚህ በዚህ መንገድ ነው የሚቆጠረው ማለት ነው የሜንስትሬሽን ሳይክል ሌንግዝሽ። አንደኛው መሰረታዊ ነገር ይሄ ነው። የሜንስትሬሽን ሳይክል ሌንግዝ እንዴት እንደምቆጥሪ በዚህ መሰረት መገንዘብ ይኖራል ማለት ነው። ሁለተኛው እንድናየው የምፈልገው ነገር እንግዲህ ሴት ልጆች ቅድም መግቢያ ላይ ለመናገር እንደሞከርኩት ሜንስትሬሽን ሳይክላቸውን ኮንሲስተንትሊ የሚያዩ ይኖራሉ። ኦልሞስት በተመሳሳይ ቀን በ28 ወይ ደግሞ 27 28 28 29 ኦልሞስት ተመሳሳይ ቀን የሚያዩ ከወር ወር። አንዳንድ ሴቶች ደግሞ እየዘለሉ የሚያዩ ይኖራሉ። በ28 ሊያዩ ይችላሉ፣ ከዛ በ30 ሊያዩ ይችላሉ፣ ከዛ እንደገና በ27 ሊያዩ ይችላሉ፣ በ30 እንደገና መልሰው ሊያዩ ይችላሉ። ዘበረቅረቅ ያለ ሊሆን ይችላል። የአንዳንዶቹ ሴቶች ደግሞ በጣም የሚዘል ሊሆን ይችላል። በብዙ ቀናቶች ወይም በወራቶች ሊዘል ይችላል። ወር ዘሎ ሊመጣ ይችላል፣ ወይም ደግሞ ቀደም ብሎ በ15ኛው ቀን ሊመጣ ይችላል። ስለዚህ 3 አይነት ካቴጎሪ አለን ማለት ነው። 3 ፓተርኖች አሉን ማለት ነው። ፓተርኖች ማለት እንችላለን። ይህ ሜንስትሬሽን ሳይክል 3 ፓተርኖች ይኖሩናል ማለት ነው። ስለዚህ እነሱን ለይተሽ ማወቅ አለብሽ፣ የእርግዝና የሚፈጠርባቸውን ቀናቶች ካልኩሌት ለማድረግ ማለት ነው። ዛሬ ቅድም መግቢያ ላይ የተዘበራረቀ የሜንስትሬሽን ሳይክል ሌንግዝ ላላችሁ ሴቶች ነው ይህ ቪዲዮ ያልኳችሁ። እናንተ ሴቶች እነማን እንደሆናችሁ እዚህ ላይ እንመለከታለን ማለት ነው። ስለዚህ ኖርማል የሆነ የሜንስትሬሽን ሳይክል ሌንግዝ ከ21 ቀን እስከ 35 ቀን ነው ኖርማል የሆነ የሜንስትሬሽን ሳይክል ሌንግዝ። ስለዚህ ሴቷ ከ21 ቀን እስከ 35 ቀን ውስጥ ባሉት ቀናቶች የሜንስትሬሽን ሳይክሏን የምታይ ከሆነ ኖርማል ሜንስትሬሽን ሳይክል ሂደት ውስጥ ነው ያለችው ማለት ነው። ስለዚህ እዚህ ጋር ባሉት ዴፊኒሽኖች እንመለከታለን ማለት ነው። አሁን ሬጉላር የምንለው በተመሳሳይ ወይም ደግሞ ኮንሲስተንት በሆኑ ቀናቶች የወር አበባውን በየወሩ የምታይ ሴት ከሆነች ሬጉላር ፔሪድ አላት እንላለን። ወይም ደግሞ ተመሳሳይ የሆነ የወር አበባ ዑደት አላት እንላለን ማለት ነው። ለምሳሌ 28 አያለች እዚህኛው ወር ላይ፣ ቀጣይ ወር ላይም በ28 አያለች። ከዛ ምናልባት በአንድ ቀን ቀንሳ በ27ኛው ቀን ልታይ ትችላለች። ከዛ በ28ኛው ቀን ይመለሳል። ከዛ እንደገና አንድ ቀን ከፍ ሊል ይችላል በ29ኛው ቀን። ስለዚህ እነዚህ እንደምታዩት በዚህ ሬንጅ ውስጥ ነው ያሉ ከ21 እስከ 35። እንዲያውም ኮንሲስተንት ነው፣ ቀኖቹ ኦልሞስት ተመሳሳይ ናቸው። ስለዚህ ይቺ ሴት ሬጉላር የሆነ ሜንስትሬሽን ሳይክል አላት እንላለን። ሬጉላር እና ኮንሲስተንት የሆነ ሜንስትሬሽን ሳይክል ሌንግዝ ነው ያላት ማለት ነው። እነዚያን ሴቶች እርግዝና የሚፈጠርባቸውን ቀናቶች እንዴት ካልኩሌት እንደምታደርጉት ቅድም እንደነገርኳችሁ ባለፈው የሰራሁት ቪዲዮ ስላለ አዲስ ቻፕተር ፈርቲሊቲ ሀብ ዩቲዩብ ቻናል ውስጥ ገብታችሁ ብትመለከቱ እጅግ ትጠቀማላችሁ። ሌላው ደግሞ ቫራይንግ ወይም ደግሞ ተመሳሳይ ያልሆነ የወር አበባ ሌንግዝ ሳይክል ሌንግዝ ያላቸው ሴቶች ናቸው። እነዚህ ሴቶች ምናልባት የሆነ ወር ላይ 28 ይሆናል። ከዛ በሚቀጥለው ወር ላይ 31 ሊሆን ይችላል። ከዛ በሚቀጥለው ወር ላይ ቀንሶ 26 ሊሆን ይችላል። ከዛ እንደገና ከፍ ብሎ 32 ሊሆን ይችላል። እንደዚህ አይነት ኮንሲስተንት ያልሆነ የወር አበባ ሳይክል የሚያዩ ሴቶች ቫራይንግ ወይ ደግሞ ተመሳሳይ ያልሆነ የወር አበባ የሚያዩ ምድብ ውስጥ ይካተታሉ ማለት ነው። እነዚህ የተዘበራረቀ ያልኳችሁ ማለት ነው። የተዘበራረቀ የወር አበባ ዑደት የሚያዩ ሴቶች ናቸው ማለት ነው። ስለዚህ እነዚህ ቁጥሮችን በሙሉ ስንመለከት እዚህ ኖርማል ሬንጅ ውስጥ ነው ያለው። ከ21 እስከ 35 ቀን ውስጥ ያለው ሬንጅ ውስጥ ነው ያለው። ስለዚህ እነዚህ ሴቶች
ሜንስትሬሽን ሳይክል ሌንግዛቸው ኖርማል ነው። በተለያየ ምክንያት ሊሆን ይችላል የሚዋዥቀው። የሆርሞኖች መዋዠቅ ሲኖር ነው፣ ኢምባላንስ ሲኖር ነው እንደዚህ አይነት ነገር ሀፕን የሚያደርገው። ስለዚህ ስትረስ ሊኖር ይችላል፣ ማጥባት የጀመሩ ሴቶች ሊኖሩ ይችላሉ፣ ብዙ ኬዞች ይኖራሉ። እነሱን ወደፊት ቪዲዮ በደንብ ሰርተን ኢንዲቴል በዝርዝር የምናየው ይሆናል። የዛሬ አርስታችን ጋር ስለማይገናኝ ማለት ነው። አሁን ማስተዋል ያለባችሁ ግን ቅድም የተዘበራረቀ የሜንስትሬሽን ሳይክል ሌንግዝ ያላቸው ሴቶች ያልናቸው እዚህ ውስጥ የሚያልፉ ሴቶች ናቸው ማለት ነው። በዚህ ሬንጅ ውስጥ ነው፣ ከ21 እስከ 35 ቀን ውስጥ ነው ያለው። ነገር ግን ቀኑ እንደዚህኛው ኮንሲስተንት አይደለም። ከ28 ወደ 31 ዘለለ። በሚቀጥለው ወር ደግሞ በ26ኛው ቀን መጣ። ስለዚህ ትንሽ ለመገመት የሚያስቸግር ቀናቶች ይሆናሉ ማለት ነው። እነዚህ ሴቶች ግን ኖርማል ነው። በዚህ ሬንጅ ውስጥ እስካለ ድረስ ከ21 እስከ 35 ቀን ውስጥ ሬንጅ ውስጥ እስካለ ድረስ ኖርማል ሜንስትሬሽን ሳይክል ውስጥ ነው ያሉት ማለት ነው። ሶስተኛው ምድብ ደግሞ ኢሬጉላር የሚባለው ኢሬጉላር ሜንስትሬሽን ሳይክል ያላቸው ከ21 የሚያንስና ከ35 የሚበልጥ የሜንስትሬሽን ሳይክል ሌንግዝ ያላቸው ሴቶች እዚህ ውስጥ ይመደባሉ ማለት ነው። ከ21 ሌዛን 21 ቀን የሚያንስና ከ35 ቀን የሚበልጥ እዚህ ውስጥ ያሉ ሴቶች ኢሬጉላር ሜንስትሬሽን ሳይክል ያላቸው ማለት ነው። ከ21 ቀን ካነሰ ወይም ደግሞ ከ35 ቀን ከበለጠ ሜንስትሬሽን ሳይክላችሁ ኢሬጉላር የሆነ ሜንስትሬሽን ያላችሁ ሳይክል ያላችሁ ማለት ነው። ስለዚህ ኖርማል ስላልሆነ ከኖርማል ውጪ ስለሆነ እናንተ ሴቶች ዶክተር ማማከር ይኖርባቸዋል ማለት ነው። ምክንያቱም በተለያየ ምክንያት ከ21 ቀን በታች ሊሆን ይችላል ወይም ደግሞ ከ35 ቀን በላይ ሊሆን ይችላል ማለት ነው። ምን ማለት ነው? በምሳሌ ነው። ለምሳሌ እቺ ሴት የሆነ ወር ላይ በ20ኛ ቀኗ አየች የሆነ ወር ላይ፣ ከዛ በሚቀጥለው ወር ላይ ምናልባት 45ኛው ቀን ወይ በ60ኛው ቀን ልታይ ትችላለች። ይህን ሁሉ ቀን ዘላ ማለት ነው። ከዛ እንደገና በሚቀጥለው በ15ኛው ቀን ልታይ ትችላለች፣ ፔሪዶን ማለት ነው። ዲፈረንሱን አያችሁት? ሁሉም ከ20 በታችና ከ35 በላይ ነው ያሉት። ከዛ እንደገና እዚህ 45ኛው ቀን ልታይ ትችላለች። ከዚህ ሬንጅ ውስጥ ከ21 የሚያንስና ከ35 በላይ ከሆነ የሜንስትሬሽን ሳይክል ሌንግዟ ኢሬጉላር የሆነ ወይም ደግሞ ኖርማል ያልሆነ ሜንስትሬሽን ሳይክል ውስጥ ያለችው ማለት። ስለዚህ እንደዚህ አይነት እዚህ ምድብ ውስጥ እንደዚህ አይነት ፓተርን የምታዩ ሴቶች ዶክተር ማናገር ይኖርባቸዋል ማለት ነው። 1 2 3 ካያችሁ በኋላ የዚህ አይነት ፓተርን የምታዩ ከሆነ ምክንያቱም ማወቅ ስለሚኖርባችሁ ዶክተር ጋር ቀርባችሁ ምርመራ ማድረግ ይኖርባቸዋል ማለት ነው። ስለዚህ ዛሬ የምንመለከተው እርግዝና የሚፈጠርባቸውን ቀናቶች ካልኩሌት የምናደርገው ለእነዚህ ሴቶች ነው ማለት ነው። ቫራይንግ ወይም ደግሞ ተመሳሳይ ያልሆነ የሜንስትሬሽን ሳይክል ሌንግዝ ላላቸው ሴቶች ነገር ግን ከ21 እስከ 35 ወይም ደግሞ ኖርማል ሬንጅ ውስጥ ለሚገኙ ሴቶች ነው ማለት ነው። እነዚህ ሁለት መሰረታዊ ነገሮችን ከተገነዘብን በኋላ ወደ ካልኩሌሽን ቀጥታ እንሄዳለን ማለት ነው። ቅድም ባየነው ካቴጎሪ መሰረት የተዘበራረቀ ሜንስትሬሽን ፔሪድ ያላት ሴት ከ21 እስከ 35 ቀን ሬንጅ ውስጥ ሆኖ የተዘበራረቀ የፔሪድ ሜንስትሬሽን ሳይክል ሌንግዝ ያላት ሴት እርግዝና የሚፈጠርበትን ቀን ካልኩሌት ለማድረግ የግድ በትንሹ የ6 ወር ሜንስትሬሽን ሳይክል ሌንግዝ ያስፈልጋል ማለት ነው። ቅድም ዲፋይን እንዳደረግነው የሜንስትሬሽን ሳይክል ሌንግዝን የ6 ወር ዳታ ያስፈልገናል ማለት ነው። ምክንያቱም ፔሪዷ ኮንሲስተንት ቀን ስለማይመጣ ማለት ነው። ለምሳሌ እንመልከት። ይቺ ሴት ታህሳስ 9 ላይ ፔሪድ አየች። ከዛ ቀጥሎ ጥር 6 ላይ ፔሪድ አየች። የታህሳስ ወር ላይ የሜንስትሬሽን ሳይክል ሌንግዟ ምን ያህል ነው የሚለውን ለማወቅ ከታህሳስ 9 እስከ ጥር 5 ድረስ ያለውን ቀን ትቆጥራለች ማለት ነው። ምክንያቱም ጥር 6 ቀጣይ ፔሪድ የመጣበት ነው ማለት ነው። ጥር 9 ፔሪድ የመጀመሪያው ያየችበት ቀን ነው፣ የመጀመሪያ ደም ያየችበት ቀን ነው። ስለዚህ ከሱ ቀን ጀምራ እስከ ጥር 5 የጥር ወር ፔሪድ ከመጀመሩ በፊት ያለው ቀን ድረስ ያለውን ትቆጥራለች። እሱ ቁጥር 27 ቀን ይመጣል ማለት። ጥር 6 ካየች በኋላ እንደገና የካቲት 7 ታየች። ስለዚህ የጥሩ ሜንስትሬሽን ሳይክል ሌንግዙ 31 ቀን ይመጣል ማለት ነው። እንዴት ካልኩሌት አደረገችው? ከጥር 6 ነው የጀመረችው ፔሪድ ማየት የጀመረችው። ስለዚህ ከጥር 6 የሚቀጥለውን ፔሪድ ከማየቷ አንድ ቀን በፊት እስካለው እስከ የካቲት 6 ድረስ ያለውን ቀን ካልኩሌት ስታደርግ 31 ቀን ይመጣል ማለት ነው። ከዛ የካቲት 7 ካየች በኋላ መጋቢት 6 አየች። የዚህ ሌንግዝ 29 ቀን ይሆናል ማለት ነው። ከየካቲት 7 ቀን ጀምሮ እስከ መጋቢት 5 ድረስ ያሉን ቀናቶች ቆጠረች። 29 ቀን መጣላት ማለት ነው። እንዴን ቀጥሎ ሚያዝያ 4 መጣ። እንዴት ካልኩሌት ታደረገችው? የመጋቢት 6ን
ከመጋቢት 6 ጀምሮ እስከ ሚያዝያ 3 ድረስ ያለውን ቀን ስትቆጥረው 28 ቀን መጣላት ማለት ነው። ከሚያዝያ 4 ካየች በኋላ እንደገና ግንቦት 6 አየች ፔሪዶን ማለት ነው። የሚያዝያ ሚኒስትሬሽን ሳይክል ሌንግዟን ካልኩሌት ለማድረግ ከሚያዝያ 4 1 2 3 እያለች ቆጥራ እስከ ግንቦት 5 ድረስ ስትቆጥር 28 ቀን መጣ ማለት ነው። እንዴም ግንቦት 6 ካየች በኋላ ቀጣዩ ዛሬ ሰኔ 7 ፔሪዷ መጥቷል። በዚህኛው ፔሪድ ውስጥ እርግዝና ሊፈጠርባቸው የሚችሉ ቀናቶች እነማን ናቸው የሚሉን ካልኩሌት እናደርጋለን። ይህን ካልኩሌት ለማድረግ ግን የ6 ወር ሚኒስትሬሽን ሳይክል ሌንግዝ ያስፈልጋል ማለት ነው። ስለዚህ ይህን ካልኩሌት ለማድረግ ምንድነው የምናደርገው? እንግዲህ የሉቲያል ፌዝ የሚባል አለ። እንቁላል ኦቭሌት ከተደረገበት በኋላ የሚቀጥለው ፔሪድ እስኪመጣ ድረስ ሉቲያል ፌዝ ከ11 እስከ 18 ቀን ነው ሌንግዙ። አቨሬጁ 14 ቀን ነው። ባለፈው ኮንሲስተንት የሆነ ሬጉላር የሆነ ኮንሲስተንት የሆነ ሚኒስትሬሽን ሳይክል ላላቸው ሴቶች 14 ቀን ቀንሰን ነው የሰራነው። ያንን ቪዲዮ ያያችሁ ሰዎች ካላችሁ ማለት ነው። ስለዚህ ይሄኛው ግን ቫሪ ስለሚያደርግ የሴቷ ሚኒስትሬሽን ሳይክል ቫሪ ስለሚያደርግ ይሄንን 11 እና 18 ነው የምንጠቀመው ለካልኩሌሽናችን ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድን ነው የምናደርገው? ከነዚህ ከ6 ወር ዳታዎች ውስጥ እነዚህ ከሚኒስትሬሽን ሳይክል ሌንግዞቹ 27 31 29 28 28 31 እነዚህ ቁጥሮች እንደምታዩቸው ቅድም ካስቀመጥነው ኖርማል ሚኒስትሬሽን ሳይክል ከ21 እስከ 35 ቀን ውስጥ ያለው ውስጥ ነው ያሉት። እነዚህ አይደል በሙሉ 27 31 29 28 28 31 በዚህ ውስጥ ነው ያሉት። ግን በተለያየ ቀን ቀኑ ያዋዥቅባታል። ስለዚህ የዚችን ሴት በዚህኛው ፔሪድ ላይ መቼ ልታረግዝ እንደምትችል ነው ካልኩሌት የምናደርገው ማለት ነው። ስለዚህ መጀመሪያ የምናደርገው ከነዚህ ሚኒስትሬሽን ሳይክል ቀናቶች ትንሹን ቀን እንመርጣለን ማለት ነው። ትንሹን ቀን እንወስዳለን። 27 31 29 28 28 31 ከነዚህ ትንሹን ቀን እንወስዳለን ማለት ነው። ትንሹ ቀን ስንት ነው? 27። ስለዚህ 27 ሲቀነስ 18 እናደርጋለን ማለት ነው። ስንት ይመጣል? 9 ይመጣል። ስለዚህ ፈርቲሊቲ ዊንዶ የሚጀምረው በ9ኛው ቀን ነው ማለት ነው። ፔሪዷ ከጀመረ በ9ኛው ቀን ፈርቲሊቲ ዊንዶ ይጀምራል ማለት ነው። እርግዝና የሚፈጠርበት ቀን ይጀምራል ማለት ነው። መቼ? ከ9ኛው ቀን ጀምሮ ፔሪዷን ካየችበት ከ9ኛው ቀን ጀምሮ ማለት ነው። ስለዚህ እቺ ሴት ፔሪዷን መቼ ነው ያየችው? ሰኔ 7። ይሄ ካሌንደር ሰኔ ወር ነው። ፔሪዷን የጀመረችው ሰኔ 7 ነው። ፔሪዷ የመጣው ሰኔ 7 ነው። ስለዚህ ፈርታይል ዊንዶዋ ወይም ደግሞ እርግዝና ሊፈጠርበት የሚችለው ቀን የሚጀምረው ፔሪዷን ካየች ከ9ኛው ቀን ጀምሮ ነው ማለት ነው። ስለዚህ 9 ቀን እንቆጥራለን ማለት ነው። ከዚህ ጀምሮ በ7ኛው ቀን ነው ፔሪዷ የመጣው። ስለዚህ 9ኛው ቀን ጀምረን እንቆጥራለን ማለት ነው። 1 2 3 4 5 6 7 8 9 ስለዚህ እዚህ ጋር ጀምሮ የዚህ ሴት ፈርታይል ዊንዶ ይጀምራል ማለት ነው። መቼ? ሰኔ 15 ጀምሮ ማለት ነው። እስከ መቼ ድረስ ነው ፈርታይል ዊንዶ የሚሆነው? እርግዝና ቀኑ እስከ መቼ ሊሆን ይችላል? ምናልባት ግንኙነት ልታረግዝበት የሚችለው ጊዜ እስከ የት ድረስ ይሄዳል የሚለውን ለመስራት ደግሞ ከነዚህ ሚኒስትሬሽን ሳይክል ሌንግዙ ትልቁን ቁጥር እናያለን ማለት ነው። ከነዚህ ውስጥ ስናይ 31 ነው ትልቁ ቁጥር። 31 ሲቀነስ 11 እናደርጋለን ማለት ነው። በትንሹ ልጅ ያለ ፌዝ ቁጥሩ ማለት ነው 11። ስለዚህ 20ኛው ቀን ላይ ከ31 11 ስንቀንስ 20 ቀን ይሰጠናል ማለት ነው። ስለዚህ ፔሪድ ከጀመረች 20ኛው ቀን ድረስ ፈርታይል ዊንዶ ወይም ደግሞ እርግዝና ልታረግዝበት የምትችል ቀናቶች ናቸው ማለት ነው። ፔሪድ ከጀመረች ስለዚህ ካሌንደሩ ላይ ሄደን ይሄ ስንተኛው ቀን ያለው? 9ኛው ቀን። ይሄ 9ኛ ቀን ምን ፔሪድ ካየች ማለት ነው። 1 2 3 4 5 6 7 8 9 እንጻፈው። 1ኛ ቀን፣ 2ኛ ቀን፣ 3ኛ ቀን፣ 4ኛ ቀን፣ 5ኛ ቀን፣ 6ኛ ቀን፣ 7ኛ ቀን፣ 8ኛ ቀን፣ 9ኛ ቀን፣ 10ኛ ቀን፣ 11ኛ ቀን፣ 12ኛ ቀን፣ 13ኛ ቀን፣ 14ኛ ቀን፣ 15ኛ ቀን፣ 16ኛ ቀን፣ 17ኛ ቀን፣ 18ኛ ቀን፣ 19ኛ ቀን፣ 20ኛ ቀን። ስለዚህ ሰኔ 26 ድረስ የዚህ ሴት
ፈርታይል ዊንዶ ነው ማለት ነው። ስለዚህ ሰኔ 26 ድረስ የዚህ ሴት ፈርታይል ዊንዶ ነው ማለት ነው። ከሰኔ 15 እስከ ሰኔ 26 ድረስ ይቺ ሴት ፈርታይል ዊንዶ ውስጥ ነች ማለት ነው። ግልጽ ነው አይደለ? እስኪ እንቁጠረው ስንት ቀናት እንደሆነ 1 2 3 4 5 6 7 8 9 10 11 12 እነዚህ 12 ቀናት ይቺ ሴት ልታረግዝባቸው ሞስት ፕሮባብሊ ልታረግዝባቸው የምትችላቸው ቀናቶች ናቸው ማለት ነው። እንግዲህ እንደ ካልኩሌሽናችን መሰረት ፈርታይል ዊንዶ የእርግዝና ቀኗ የሚጀምረው በ9ኛ ቀን ነው፣ የሚያበቃው ደግሞ በ20ኛው ቀን ነው ማለት ነው። በ9ኛው ቀን የሚውለው ሰኔ 15 ነው። 20ኛው ቀን የሚውለው ደግሞ ሰኔ 26 ነው። ስለዚህ እቺ ሴት ለማርገዝ ተዘጋጅታ ከሆነ ግንኙነት መፈጸም ያለባት ከሰኔ 15 እስከ ሰኔ 26 ባሉት ቀናቶች ውስጥ ነው ማለት። በዚህ ቀናት ውስጥ አንድ ቀን እየዘለለች ግንኙነት ማድረግ ትችላለች። በየቀኑ ማድረግ ትችላለች። አንድ ቀን እየዘለለችም ማድረግ ትችላለች። ግን በተደጋጋሚ ማድረግ ይኖርባታል ማለት ነው። በእነዚህ ጊዜያቶች ሁሉ እንቁላል ይለቀቃል ወይ? አይለቀቅም። በእነዚህ ቀናቶች ውስጥ አንድ ቀን ነው እንቁላል የሚለቀቀው። እንቁላል እንግዲህ ከ12 ሰዓት እስከ 24 ሰዓት ነው ማክሲመም ሊቆይ የሚችለው። ነገር ግን የወንድ ልጅ ስፐርም ግንኙነት ከተደረገ በኋላ እስከ 5 ቀን ማህፀን ውስጥ ሊቆይ ይችላል እና ፈርቲላይዜሽን ሊፈጠር ይችላል ማለት ነው። ለምሳሌ እንውሰድ። በ16 ግንኙነት አደረጉ። በ16 ግንኙነት ቢያደርጉ ኦቭሌት እንቁላሏ ደግሞ በ19 የሚለቀቅ ምናልባት የሴቷ እንቁላል በ19 የሚለቀቅ ፈርቲላይዜሽን የመፈጠር ቻንሱ በጣም ሀይ ነው ማለት ጽንስ የመፈጠር ቻንሱ በጣም ሀይ ነው። ለምን? ስፐርም የሴቷ ማህፀን ውስጥ ሳይሞት ከ3 እስከ 5 ቀን የመቆየት ቻንስ ስላለው ማለት ነው። ስለዚህ 1 2 3 4 ቀን ግንኙነት ካደረጉ 4 ቀን በኋላ ኦቭሌት ብታደርግ እንቁላሏ ቢለቀቅም ይቺ ሴት የመጽነስ ወይም የማርገዝ ቻንስ አላት ማለት ነው። ስለዚህ በእነዚህ ቀናቶች ኦቭሌሽን አንዱ ቀን ሊካሄድ ይችላል። ነገር ግን ለምሳሌ ባለትዳሮቹ በ18 ግንኙነት ቢያደርጉ ሰኔ 18 ግንኙነት ቢያደርጉ እሷ እንቁላሏ የተለቀቀው በ21 ቢሆን አሁንም እርግዝና የመፈጠር ቻንሱ ሀይ ነው ማለት ነው። ምክንያቱም ስፐርም እስከ 5 ቀን ድረስ ሊቆይ ይችላል ማለት ነው። እንቁላል ነው ከ12 እስከ 24 ሰዓት ውስጥ ከስፐርም ጋር ካልተገናኘ የሚሞተው ማለት ነው። ስፐርም ግን ከ3 እስከ 5 ቀን የመቆየት ቻንስ አለው። ስለዚህ እንቁላሉ የሚለቀቅበት ቀን እርግጠኛ ስላልሆነ ይህን ሁሉ ነገር የሰራ ነው ስለሚለያይ ማለት ነው። ሳይክሏ ስለሚለያይ እንቁላሉ የሚለቀቅበት ቀን የተለያየ ቀን ሊሆን ስለሚችል እንደዚህ አድርገን ሰፋ አድርገን ፕሮባቢሊቲውን እንይዛለን ማለት ነው። ስለዚህ ለእርግዝና የተዘጋጀች ከሆነች ይቺ ሴት ከሰኔ 15 ከሰኔ 26 ባሉት ቀናቶች ውስጥ እየደጋገሙ ግንኙነት ቢያደርጉ እርግዝና የመፈጠር ቻንሱ በጣም ሀይ ነው ማለት ነው። ነገር ግን ለእርግዝና ዝግጁ ካልሆኑ እነዚህ ጥንዶች ወይም ባለትዳሮች በ7 ነው የጀመረው ፔሪዷ። ስለዚህ ይሄ ምናልባት ብሊድ የምታደርግበት ቀን ሊሆን ይችላል። ኤንዌይስ እስከ ሰኔ 14 ያለው ጊዜ በጣም ሴፍ ጊዜ ነው ማለት ነው። በዚህ ጊዜ ግንኙነት ብታደርግ እርግዝና አይፈጠርም። እንዲሁ ከ27 ቀን በኋላ ያሉት ቀናቶች የሚቀጥለው ፔሪድ እስኪመጣበት ቀን ድረስ እስካለው ድረስ ግንኙነት ብታደርግም እርግዝና አይፈጠርም ማለት ነው። በጣም ግልጽ እና አስተማሪ ቪዲዮ ይመስለኛል። ጠቅለል አድርጌ አንድ ሳምራይዝ ላድርግላችሁ። እንግዲህ ዛሬ የሰራነው ቪዲዮ ሚኒስትሬሽን ሳይክላቸው ለተዘበራረቁ ሴቶች ነገር ግን ተዘበራርቆም የሚኒስትሬሽን ሳይክል ሌንግዛቸው ከ21 ቀን እስከ 35 ቀን ሬንጅ ውስጥ ለሚሆን ሴቶች ነው የሰራ ነው። ስለዚህ ሁለት መሰረታዊ ነገሮች ማወቅ ይኖርባቸዋል። አንደኛ የሴት ልጅ ሚኒስትሬሽን ሳይክል ሌንግዙ እንዴት ካልኩሌት እንደሚደረግ እሱን ተመልክተናል። ሁለተኛ 3 አይነት ፓተርኖች አሉ የሚኒስትሬሽን ሳይክል ሌንግዝ ላይ። አንደኛ ሬጉላር የሚባል ሁሌ በተመሳሳይ ወይም ኮንሲስተንት በሆኑ ቀናቶች ሚኒስትሬሽን ፔሪዶን የምታይ ለምሳሌ 28 ወይ 27 እንደገና ተመልሶ 28 ከዛ ሄዶ 28 ብሎ 29 ከዛ እንደገና 28 ኮንሲስተንት የሆነ ኦልሞስት በተመሳሳይ ቀናቶች የምታይ ከሆነ የእሷ ሬጉላር የሆነ ሚኒስትሬሽን ሳይክል ሌንግዝ አላት እንላለን። እንዴት ካልኩሌት እንደምታደርግ ባለፈው የሰራሁት ቪዲዮ አለ። የአዲስ ቻፕተር ዩቲዩብ ቻናል ውስጥ ገብቶ መመልከት ይችላል። ሁለተኛው ፓተርን እዛው ኖርማል ሬንጅ ውስጥ ከ21 እስከ 35 ቀን ውስጥ ሆኖ ነገር ግን የመዋዠቅ ነገር ያለበት ማለት ነው። በ28ኛው ቀን ሊመጣ ይችላል። በሚቀጥለው ወር በ30ኛው ቀን ሊመጣ ይችላል። ከዛ እንደገና በ29ኛው ቀን ሊመጣ ይችላል። በ32ኛው ቀን ሊመጣ ይችላል። እንዲህ ያለ የሚዋዥቅ የሚኒስትሬሽን ሳይክል ነገር ግን ከ21 ማያንስ ሳይክሉ ሌንግዙ ማለት ነው
እና ከ35 የማይበልጥ ከሆነ የሚዋዥቅ ወይም ደግሞ ቫራይንግ ሚኒስትሬሽን ሳይክል ፓተርን ብለን እናስቀምጠዋለን ማለት ነው። ስለዚህ ሶስተኛው ኢሬጉላር የምንለው ፓተርን ነው። ኢሬጉላር ፓተርን የምንለው ደግሞ ከዚህ ወጣ ማለት ነው። ሚኒስትሬሽን ሳይክል ሌንግዙ ከ21 ቀን ያነሰ ወይም ደግሞ ከ35 ቀን ከበለጠ፣ ለምሳሌ በ15 ቀን የሚመጣ ከሆነ፣ በ17 ቀን የሚመጣ ከሆነ ፔሪድሽ ወይ በ16 ቀን የሚመጣ ከሆነ ወይም ደግሞ በ40 ቀን የሚመጣ ከሆነ ወይ አልፎ ወር 2 ወር አልፎ በ60ኛው ቀን የሚመጣ ከሆነ ለእንደዚህ አይነት ሴቶች ሚኒስትሬሽን ሳይክል ፓተርናችሁ ኢሬጉላር ነው ማለት ነው። እንደዛ አይነት ፓተርን የምታዩ ሴቶች ሕክምና ስለሚያስፈልገው ዶክተር ሄዳችሁ ማናገር ይኖርባቸው። ስለዚህ ዛሬ ካልኩሌት ያደረግነው ጽንስ የሚፈጠርበት ብለን ካልኩሌት ያደረግነው መሀል ላይ ያሉት ቫራይንግ ሚኒስትሬሽን ሳይክል ሌንግዝ ያላቸው ወይም ደግሞ የተዘበራረቀ የሚኒስትሬሽን ሳይክል ሌንግዝ ላላቸው ሴቶች ነው ማለት ነው። በዚህ ውስጥ ሆኖ ነገር ግን የሚዋዥቅ ሚኒስትሬሽን ሳይክል ያላቸው ማለት ነው። ስለዚህ ምንድን ያደረግነው እንደዚህ የሚዋዥቅ ሚኒስትሬሽን ሳይክል ያላቸው ሴቶች ቢያንስ የ6 ወር ሚኒስትሬሽን ሳይክል ሌንግዛቸው ያስፈልጋቸዋል ማለት ነው። ምክንያቱም ከሱ ላይ ነው የምትወስዱት። ከሱ ላይ ዝቅተኛውን ቁጥር ትወስዱና እዚህ ላይ 27 ነው 18 ቀንሳላችሁ። 18 ቀንሱ 9 ይመጣል። ይቺ 9 የምንላት ፈርታይል ዊንዶ የሚጀምርበት ወይም ደግሞ በ9ኛው ቀን ሚኒስትሬሽን ካየችበት ቀን በ9ኛው ቀን ጀምሮ መጽነስ ወይም እርግዝና ሊፈጠር የሚችልበት ቀን ነው ማለት ነው። ስለዚህ የዚችን ሴት አሁን ያየነው ፔሪዮዷ የመጣው ዛሬ ሰኔ 7 ነው። ስለዚህ በዚህኛው ወር ውስጥ መቼ ነው ላረግዝ የምችለው ብላ ካልኩሌት ማድረግ ስለሚኖርባት ማለት ነው። መቼ ነው ሴፍ ጊዜዋ፣ መቼ ነው ደግሞ እርግዝና ማግኘት የምትችለው የሚለውን ካልኩሌት ማድረግ ስላለባት ነው ካሌንደሯ ላይ። ስለዚህ ይቺ ሴት ፔሪዮዷ የመጣው በ7 ነው። ስለዚህ አንደኛ ቀን ነው ማለት ነው። መቼ እንደሚመጣ ገና ነው። ዛሬ ገና ስለመጣ ፔሪዮዱ ቀጣዩ መቼ እንደሚመጣ እናውቀውም። 9 ቀን እንቆጥራለን ማለት ነው። ከዚህ ጀምረን 1 2 3 4 5 6 7 8 9። ስለዚህ ከሰኔ 15 ጀምሮ ፈርታይል ዊንዶዋ ይጀምራል ማለት ነው። ጽንስ የሚፈጠርበት ቀን ከዚህ ቀን ጀምሮ ይሆናል ማለት ነው። እርግዝና የሚፈጠርበት ቀን ከዚህ ቀን ጀምሮ ይሆናል ማለት ነው፣ ግንኙነት ካደረገች ማለት ነው። ስለዚህ ቀጣይ መቼ ድረስ ሊሄድ ይችላል የሚለውን ለማወቅ ደግሞ እዚህ ጋር ከሰራናቸው ከ6 ወር ስታቲስቲክስ ውስጥ ትልቁን ቁጥር እንወስዳለን ማለት ነው። 31 ቀን ነው ሚኒስትሬሽን ሳይክል ሌንግዝ ትልቁ የወሰድነው። ስለዚህ 11 እንቀንስበታለን። 20 ቀን 20ኛው ቀን ድረስ ፈርታይል ዊንዶዋ ነው ማለት ነው። ስለዚህ እዚህ ጋር 9ኛ ቀን ነበረ 10 11 12 13 14 15 16 17 18 19 20። ስለዚህ ሰኔ 26 ድረስ የዚህ ሴት ፈርታይል ዊንዶ ነው ማለት ነው። ስለዚህ ከሰኔ 15 እስከ ሰኔ 26 ቀናት ባሉት ቀናቶች ውስጥ ይች ሴት ግንኙነት ብታደርግ እርግዝና የመፈጠር ቻንሱ ሀይ ነው ማለት ነው። ከእነዚህ ቀናቶች ውጪ ለምሳሌ ፔሪየድ ደም መፍሰስ ካቆማት ቀን ጀምሮ ያሉት እስከዚህ እስከ 14 እና 27 ጀምሮ ደግሞ ቀጣይ ፔሪየድ ደም መፍሰስ እስኪጀምርበት ቀን ባለው ጊዜ ውስጥ ግንኙነት ብታደርግ ግን ሴፍ ነች ማለት ነው። ስለዚህ ይቺ ሴት ለእርግዝና የተዘጋጀች ከሆነ ወይም ጥንዶቹ ለእርግዝና የተዘጋጁ ከሆነ በዚህ ከሰኔ 15 ከሰኔ 26 ግንኙነት እንዲያደርጉ ይመከራል። ምክንያቱም እርግዝና የመፈጠር ቻንሱ ሀይ ነው የሚሆነው ሌላ ችግር ከሌለባቸው በስተቀር። ለእርግዝና ካልተዘጋጁ ግን እነዚህ ጥንዶች በእነዚህ ቀናቶች ነው ግንኙነት ማድረግ የሚኖርባቸው ማለት ነው። ከዚህ ከፈርታይል ዊንዶ ውጭ ባሉት ቀናቶች ግንኙነት ማድረግ ይችላሉ ማለት ነው። ስለዚህ ባጭሩ የዛሬ ቪዲዮ ይሄን ይመስላል። እንግዲህ ቪዲዮ ጠቃሚ እንደሆነና ብዙ እንደተማራችሁበት አምናለሁ። እንደዚህ አይነት በጣም ጠቃሚና አስተማሪ የፈርቲሊቲ እና የኢንፈርቲሊቲ ትምህርቶች በዚህ ቻናል ስለምለቅ ኢንተረስትድ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ብዙ ሴቶች መማር ስላለባቸው በአብዛኛው ሴቶች በዚህ በሚዋዥቅ የሚኒስትሬሽን ሳይክል ፓተርንስ ስለሆነ ያሉት ይሄን ቪዲዮ ደግሞ ለብዙ ሴቶች ሼር ብታደርጉ እነሱም እናንተ እንደተማራችሁት እነሱም እኩል ይማሩበታልና ባካችሁ ሳትሰስቱ ለብዙ ሴቶች እህቶቻችን ሼር በማድረግ እነሱም ትምህርቱን እንዲሳተፉ በማድረግ እንድተባበሩን እንጠይቃለን። ለነበረን ጊዜ አመሰግናለሁ። ፍጹም በርሄ ነበርኩ ከአዲስ ቻፕተር ፈርቲሊቲ ሀብ። በሌላ ቪዲዮ እስክንገናኝ ክብረት ይስጥልኝ። ደህና ሰንብቱ።